ትግሉ ከተጀመረ 3 አመት ሆኖታል። ግን ከቀበሌና ከወረዳ ከንሱ ቀበሌዎች አልወጣም። ሁሉም በየጎጡ ነው የሚታገለው ማለት ነው። ትግል ደግሞ እንደዚህ አይሄድ። እኔ ሁለት ትግል አለ ብዬ ወጥቻለሁ። እየታገልኩ ነው የነበረው። ሁለተኛ ደግሞ ትናንትና ኢትዮጵያ እንደ ኢትዮጵያ ስትደፈር በልጅነት እድሜ ወጥቼ 11 አመት አገልግያታለሁ ኢትዮጵያን ማለት ነው። ደምቼላታለሁ፣ ቆስያላታለሁ። እዛም አልፎ ደግሞ በክብር ነው የወጣሁት። በዛ አልፎ ግን ያው አማራ ተበደለ ሲባል የመውጣት ሂደት ነበር። የበደልነው ግን እኛ ነን ማለት ነው። ምክንያቱም አንደኛው የቢዝነስ ማከማቻ አድርጎታል። አንደኛው ልጁን እያስተማረ ልጁን የተመቻቸ ቦታ እያስቀመጠ፣ አንደኛው ደግሞ የድሃ ልጅ በየቦታው እየሞተ ህይወት እየገበረ ህይወት እየከፈለ ይገኛል ማለት ነው። ስለዚህ ጦርነት ለማንም አይበጅም፣ ለማንም አይጠቅም። ሰላም ለእናንተ ይሁን ውድ የአማራ ልጆች፣ የአማራ ፋኖ በጎጃም በሸዋ በወሎ በጎንደር ያላችሁ፣ በአገር ውስጥና በአገር ውጭ ያላችሁ ውድ ኢትዮጵያውያኖች፣ ፍቅሩ ሙሉዬ ጨንቆት አይደለም የገባ ፈልጎት ነው። ለምን? ፍቅሩ ሙሉዬ ማለት ወንድ ነው፣ አንበሳ ነው፣ ያሳምነው ልጅ ነው። የምራና ክርስቶና ኩተራ ላሊበላ ልጅ ነው። ግን እንደነዘመነ ካሴ ያለ ሸኮኛ ራሳቸውን ሳይመሩ እና አስረስ ማረ እነዘመነ ካሴ ነሽክንድ ነጋ ምድረ የሌባ ስብስብ አላስቀምጡት ብለው ነው። ፍቅሩ ማለት የወንድ የአንበሳ አንበሳ ነው። ኮማንዶ ፍቅሩ ማለት ብዙ ነገር ያየ ነው። ገብቶ ተወጣ ከ150 ከ160 አመት ጠላቴ ጋር አልዋጋም ነው። የነዘመነ ጉርብ ደግሞ ከኤርትራ ጋር ትግሬ ጋር ሙርጥ ገጥሟል። ሰውጣ ግን ትክክለኛ ትግል ያለ መስሎኝ ነበር። እውነት ያዘለ ትግል መስሎኝ ነበር። ግን ከገባን በኋላ ይሄን ትግል ከጀመርነው በኋላ የአማራ ማህበረሰብ እንኳን ነፃ እናወጣው ቆርጦ በኢኮኖሚ እያደቀቅን በኢኮኖሚ እያዳከም ነው። ዛም አልፎ ደግሞ በድህነት አረንቋዬ ተዘፍቆኝ ነው እየታየ ይገኛል ማለት ነው የአማራ ማህበረሰብ። ያም ካልነ ደግሞ ለምሳሌ ወልቃይትን ራያን የተሸጡበት ምክንያት አለ። ሁለተኛ ደግሞ አማራን ሲበድል የነበረው ከዚህ በፊት ሲበድል የነበረው አካል አሁን ደግሞ ያ አካል አማራን አግዛለሁ ከአማራ ጎን ነኝ ብሎ ተሰልፎ አዋጋለሁ የሚል አካል አለ። ግን በጠቅላላ ትግሉ ተሽጧል። እኔ ሁለት ትግል አለ ብዬ ወጥቻለሁ። እየታገልኩ ነው የነበረው። ሁለተኛ ደግሞ ትናንትና ኢትዮጵያ እንደ ኢትዮጵያ ስትደፈር በልጅነት እድሜ ወጥቼ 11 አመት አገልግያታለሁ ኢትዮጵያን ማለት ነው። ደምቼላታለሁ፣ ቆስያላታለሁ። እዛም አልፎ ደግሞ በክብር ነው የወጣሁት።